አሰላሙ አለይኩም ወራህመቱላህ ወበረካቱ። እንዴት ናችሁ ውድ የዩቱብ ተከታታዮቼ? እስኪ ቀይ ሴት ይወዳል ጸጉሯ የሚል በትን እሱ ተበትኗል በምኑ ሊበትን? እስኪ እንስማ። ታስበው የምር እስኪጨርስ እየጠበቅኩ ነበር። እኔም ተሰለቸው ቀይ ሴት ይወዳል ጸጉሯ የሚል ብትን ቀይ ሴት ይወዳል ጸጉሯ የሚበትን ጸጉሯ የሚበትን ቀይ ሴት ይወዳል ጸጉሯ የሚበትን እሱ ተበትኗል በምኑ ሊበትን እያለ ነው። ሚዜው ይበትናል። ቀይ ሴት ተጽፏል ተቀበል። ኧረ ከሴት ከበፊቱ ወይ ጠጣ ገኒ እንዴ ታሩት ነው ዲባናቱ እና ደግሞ ያሰበው እንዴ በጭንቅላቱ ሲያልቦ ያያችሁ ያለበው ነው የሚገርመኝ። እንዴት ትዝ እንዳለው ራሱ ነው ሴት አይቼ እኔ ራሱ በጣም ገርምሳችሁ ነኝ ስችሁ ነኝ ባይሰለችሁ ሰዎች መልካም ሳናስረዳት። ሰላም ሰላም፣ እንዴት ናችሁ? በድጋሚ አረጋት እናንተ እንዴት እንዳሳቀኝ ይሄ ግጥም ማለት ነው። እና ምን ልላችሁ ፈልጌ ነው ዛሬ ማለት ነው። ዛሬ በጧት ተነስቼ ቤቴን አጸዳድቼ ሸክፌ ምን ብዬ መቼም ታውቁታላችሁ። ጧት ተነስተን የምንሰራውን ስራ ከእንቅልፍ ለመነሳት በጣም ችግር ነው። ከእንቅልፍ የተነስቼ ያንን ቤት ነሽ ምን ሽንት ቤት ነሽ ምን ነሽ እቃ ነሽ ምንድን ነሽ ሁሉን ነገር ያልተጸዳ የለም አጽድቼ ጨርሼ ከዛ በኋላ እንደገና ደግሞ ልጁ መጣና ቁርስ ሰራና ከዛ በኋላ ቁርስ ሰርቶ የእሱን ደግሞ እንደገና አጥቤ የታጠበ እቃ ነበረኝ ደርድሬ ደግሞ ያልታጠበ ነበር ያን አጣጥቤ ጨርሼ ከዛ በኋላ እሱ መጥቶ ቁርስ ሰራ ደግሞ እንደገናና የእሱን ሁሉ አጣጥቤ ምን ብዬ በእርግጥ በየእጃቸው ስለሚሰሩ በጣም ያናድዱኛል። እኔ አንዴ ስርት አድርጌ በልተው ቁጭ ቢሉ ጥሩ ነበር። ግን የኔን ይበሉና እኔ የምሰራውን ከዛ ደግሞ ድጋሜ ደግሞ ሰርተው ደግሞ ምናምን ስለሚበሉ ከዝርክርክርክ ከሚያደርጉት ምን ጧት የለ ቀን የለ ራት ሌሊት የለ ምን የለም። እነሱ ጎበዞች ናቸው ለሆዳቸው። ከዛ በኋላ ያንን ስራዬን ጨርሼ ምን ብዬ እሱም የበላ የሰራበትን ሁሉ አጥቤ ምን ብዬ ሸካክፌ ምን ብዬ ከዛ በኋላ እንደገና 4 ሰዓት ነው 4 ሰዓት ተኩል ነው 5 ሰዓት ሆነ። ከዛ ያንን አዱሃ ሰግድኩና 2 ረካ ስግድ አድርጌ ከዛ ወደ መጥባ ድት ብዬ እኔን ቁርስ ልሰራ ህድት ስልስ መታ ግትር ሳላስበው እኮ ነው እንግዲህ ያለ ያሳያችሁ ምንም ሳላስበው ማለት ነው። ከዛ በኋላ መታ ተገትራ እንደው በጣም እኮ የሚገርም ነገር እኮ ነው። መጣ ግትር ብላስ አውዝ ብለሽ ጣራጅ ማልኳት ደንግጬ ምንም ሳላቅ ነው መጣ ተገትራ ዘወር ስል እሷ ተገትራ ወዛ እንዴት እንደደነገጥኩ አውዝ ብለሽ ጣራጅ ማልኳት እኔ ነው አውዝ ብለሽ ጣራጅ ምትኝ ነሽ ሸይጣን ነሽ ለ2 ሰዓት የሚያክል ነሽ ሸይጣን ነኝ እያለች ለ2 ሰዓት ይሆናል እኔ ሸይጣን ነኝ እያለች ምን ከዛ በኋላ ምን የጧቴን አሳምረው ነው የሚባል። ከሁሉም ነገር የጧት ሲያምር ጥሩ የጧት ነገር ካማረ በቃ ሁሉም ነገር ያምራል። አዛስ በጧቱ ቀኔን እንድታበላሽ እንደዛ ብላ
መበላሸቱም አልቀረ ተበላሸ። እስከ መጨረሻው አዳምጥ ይጠቅማችኋል። ከዛ በኋላስ እንደገና እኔ ሸይጧን አንድ ጊዜ ለዚህ ሀገር አንድ ጊዜ በዛ ሀገር አንድ ጊዜ በዛ ሀገር ያሉት ልጆቿ ጠቅላላ ደውለው አውዝ ቢላ ምን ሸይጣን ረጅም አለችኝ። አውዝ ቢላ ምን ሸይጣን ለእህቶቼ የለ ለእህት ልጆቼ የለ ለማን የቀረ የለም የቀረ። ከዛ በኋላ ዙር አይደርስ የለ ዙር ደረሰ። ያንን ምሳ ልሰራ ስልፍ ብያለን ልሰራ ስል እንዳትሰሪ አለች። ሙነሽ ነው ስላት አይሆንም እንዳትሰሪ አለች። እኔም ደግሞ በጠዋት በቃ በዛው እንደተቆጣው ቀረው ምንም ሳልበላ ቁርስም አልበላው ደግሞ ምሳም ደግሞ ሰርቼ ደግሞ እዛው እነሱ ይበላሉ እኔም እበላለሁ ብዬ አስቤ ምሳም ደግሞ እንዳትሰሪ አለች። ከዛ በኋላ ልጅየው ምጥት አለና ስራ አሁንማ ልወስድሽ ነው። የት ነው የምንሄድ? ልወስድሽ ነው እናቴ እንደዚህ ብለሻታል። እኔም ችግር አለውና ችግር አለው እንጂ ለምንድነው እንደዚህ የምትይኝ? እንዴ አስቤበት እኮ አይደለም እኮ ስለዋረ በጭራሽ ችግር የለም አላህ ያለው ነው የሚሆን። እንግዲህ ውሰደኝ እኔ አልሞትኩም አልሐምዱሊላህ ደህና ልሁን ደህና ብሆን አይደል እንዴ ያመጣችሁኝ እናንተ። ስለዚህ ምን ሆንኩ አልሐምዱሊላህ በቃ እኔ ሳላስበው ነው። በርግጥ አሁንም መሄድም ምንም ሳልፈልግ ነው። ግን በርግጥ አላህ ደግሞ የያዘልኝን ለኔ ያው እሱ ያውቃል። በቃ እኔ አልጨነቅም የምጨነቅበት ነገር የለኝም። በቃ የማስብበት ነገር ብዙ ነገር አለኝ። ግን ቢሆንም ለምን ብዬ ከዛ በኋላ በቃ ካልተሳካ አልተሳካም። ከዛ በኋላ ወደ እንትን ወሰዱኝ ወደ መሳፈሪያ ወሰዱኝ። ከመሳፈሪያ ይኸው ለእናንተ ሳልነግራችሁ አልሳፈርም ብዬ ልንገራችሁ ብዬ ነው እላችኋለሁ። እና እኔ መቀየር አልችልም ወይ ግዴታ ሂጂ አሉኝ ማለት ነው። እና ግዴታ መሄድ አለብኝ እንዴ መቀየር አልችልም እኔ በጣም ነው የሚገርም ነገር እኮ ነው። ምን አሰባላችሁ ንገሩኝ እስኪ እንዴ ለምንድነው እንደዛ ያለች? በጣም ነው የገረመኝ። እኔ የምሬን ነው ሳላስበው ነው። ግን በእርግጥ አልሐምዱሊላህ ጤናዬን ደህና ልሁን በቃ ሁሉም ነገር እሱ ያለው ነው የሚሆነው። እኔ ስለተጨነቅኩ አንድ ነገር የሚሆን ነገር የለም። እሱ አልሐምዱሊላህ አለቀ። አልሐምዱሊላህ ረብል ዓለሚን እሱ ያለው ነው የሚሆን። እኔ ባልኩት ቢሆን እስካሁን ስንቱን ነገር አሳክቼ ተሟልቶልኝ ምናምን በቃ ኢትዮጵያም ቢሆን ስራ አለ ብዬ ራሴን አረጋግቼ አሁን ልሄድ ነው እላችኋለሁ። እና ምን አሰባችሁ? እና በኮሜንት እስኪ ምንድነው የምትሉኝ? እስኪ የሆነ ነገር በሉኝ። አልገረማችሁም? በጣም እኮ የሚገርም ነው። በጣም ማለት ነው። ግርም የሚል ነገር ለምን እንደው እንደዛ ያለችን እንጃ። አሁን በዛች ምክንያት እንግዲህ እኛ ስንት እየተቆጡን ስንት እየተሰደብን አይደለም የምንኖር እንዴ? እኔ ያችን አለች ተብዬ ይኸውላችሁ ካልሄድሽ አለች። እኔ ጤናዬን ደህና ልሁን እንጂ እናቴ ብዬ ነው አሁን ልሄድ ነው እላችኋለሁ። እና እንደዛ ነው እንግዲህ አልሐምዱሊላህ ስለ ሁሉም ነገር አልሐምዱሊላህ እያሉ መኖር ነው በቃ። ሌላ ምን ይባላል? ከአልሐምዱሊላህ ውጭ አልሐምዱሊላህ ጤናችን ደህና ነው። በቃ ስለተጨነቅን ምንም ነገር የሚሆን ነገር የለም። እሱን አልሐምዱሊላህ እያሉ አላህን ማመስገን። አላህን አመስግኑ ሁልጊዜም አላህን አመስግኑ። ጠዋትም ማታም ስትነሱም ስትቀመጡ እንኳን እየሰገዳችሁ ዝም ብላችሁ ስራ ስትሰሩ ምን ስትሉም አላህን አመስግኑ በቃ። እና ምንም ሳላስበው ነው። በርግጥ ግን አልሐምዱሊላህ ረብል ዓለሚን በቃ እኔ
ምንም አልተቀላመድኩም። እንደዚህ ልቀመጥ ምናምን አላልኳቸውም። ምን ልበል? የእነሱ ደግሞ ስትለምኛቸው ደግሞ አንዴ ዝቅ ነው የሚያደርጉሽ። ልቀመጥ ሌላ ቀን እነሱን ተቀለማምጄ እዛ ስቀመጥ ደግሞ አንዴን ዝቅ ነው የሚያደርጉኝ። ሶ ምን እንትን አባባለኝ ጤናዬ እንደላ ነው ብዬ እኔም በቃ እኔም ዝም አልኩኝ እላችኋለሁ። እና ሰብስክራይብ አድርጉኝ የኔ ውዶች፣ አበረታቱኝ እስኪ። አልሐምዱሊላህ ስለ ሁሉም ነገር